ያላደረገልኝን እናንተ በአካል ራሱ የማታውቁኝ ሰዎች ከጎኔ ሆናችኋል፣ አድርጋችሁልኛል። አመሰግናለሁ። ከዚህ በቀር ምን ልበል? እኔ ዱባይ ላይ 7 ዓመት ስኖር ወረቀት የለኝም። ወረቀቴን ያገኘሁት ከፈጣሪ በታች በእናንተ ነው። ህይወቴ እየተቀየረ አሁን ምኞቴ መማር ነበር። እየተማርኩ ራሱ ያለሁት በእናንተ ነው ከፈጣሪ በታች እና ከልጄ ጋር ለዓይነ ስጋ ያገናኛችሁኝ ከፈጣሪ በታች እናንተ ናችሁ እና ዛሬም በህይወቴ እናንተ አላችሁ፣ ነገም እንደምትኖሩ ተስፋ አደርጋለሁ እና ለእኔ እንደቆማችሁ ለእናንተ ደግሞ ይቁምላችሁ እግዚአብሔር ነው የምለው። ፋሲካዬ የኔ ቆንጆ የኔ የዋ ሴት የዋነትሽ እኮ ነው። እግዚአብሔር ንጹሕ ልብ ያላቸውን እኮ ፈጣሪ ይረዳል። ከየት ነው ሳይባል ፈጣሪ ጥሩ ቦታ ያስቀምጥሻል። እና ይሄ ነገር አልፎ እንደዚህ በማውራትሽ ሁላችንም በጣም ነው ደስ የሚለን ማለት ነው። እኔ በግሌ በጣም ነው የምወድሽ የኔ ቆንጆ። አሁንም እመብርሃን ተጠብቅሽ። ብዙ ፈተና ያሳለፈ ሰው መጨረሻው ደስታ ነው የሚሆነው እና የኔ ማር ደስታሽን ያብዛልሽ ፈጣሪ። ከልጅሽ ጋር በሰላም ያኑርሽ። የምትመኙን ወይ ደግሞ የምትፈልጊውን ትዳር ፈጣሪ ደግሞ እሱ ይስጥሽ ማለት ነው የኔ መልካም ሴት።